ድሮ በጣም በድህነት ምንድነው ይሄ ድህነት ልለው አልችልም ከደሃ በጣም ደሃ እጅግ በጣም ደሃ ተብሎ የነ ሄኖክ ድህነት የሚባላል ለብቻው ሶስቱም ድህነቶች አይገልጹትም እና ስንኖር ከጓደኞቼ ጋር 100 ብር ከፍለን ነው አንድ ቤት ውስጥ ምን ኖር ማለት ነው 100 ብር ከፍለን ነው ምን ኖር አንድ ቤት ውስጥ ነው 100 ብር ከፍለን ለአራት የሆነው 25 እንዲደርስብን ነው የሚገርመኝ ቤቱ መናፍስት የሆነ ቤት ነው ማታ ማታ ይፈርሳል ራሱ ይፈርሳል ቤቱ ዝም ብሎ የሆነ ሰዓት ላይ እሺ ያለ ይፈርስባል እሺ ያለ ይፈርሳል ቤቱ ስለዚህ ሁላችንም ካልተሸፋፈንክ መተኛታችንም እንዲ ከፍተከተኛ አፈን አሽዋ መልተ እንፉንፉ ያልከል ምትነሳው ይፈርስባል ከዛ ያው እኛ ተሸፋፍነን ነው ምንተኛው ስንነሳ ግን አንድ ላይ መነሳት አለብን አለበለዚያ አንደኛው ላይ አፈር ትጭንበታል እና ስንነሳ እንግዲህ ይውልን አንድ አምስት ፈርሶ ብርድ ልብሱ ላይ አፈር አለ ስንነሳ በትንሳኤ መንፈስ ነው በኢየሱስ ስም ከመቃብር ወጣናል ብላ ነው ምትነሳው እና የሚገርመኝ ደሞኝ እዛ ቤት ስንኖር እንደው መድኃኒዓለም ያሳያችሁ እዛ ቤት ስንኖር አንድ ቀን እንት መጣ ምንድነው ጎርፍ በዚህ ጋር ብልጭ ብሎ ገባ ሲገባ ጊዜ ካልሲ ተባለ ውስን ነው ካልሲ አንዳንድ ካልሲ ያዋጣ ያንድ ግር ደፈን ነው በዚህ ጋር ብልጭ ካልሲ ደፈን ቡልጭ ደፈን ካልሲ አለቀ የትንድ ውሃው እየገባ መጣ ከዛ ትዝ ሲለን አንድ እንጨት ሰሪ ሰውዬ የምግብ ጠረጴዛ ቤት ውስጥ አድርጓል ሶስታችንም ፍራሹን ምግብ ጠረጴዛ ላይ ያረግና እዛ ላይ ወተን ቁጭ ጎርፉ ከስር አለፈ ምን ማለት ይመስለ የእግዚአብሔር ስም የጸና ግንብ ነው ማለት በዚህም ሲመጣ መድፈን ሲያክተ ወተላው ላይ ቁጭ